እንግዲህ የምናውቃት በሀቢባ ቤት ያው ሁላችንም በሰክሰስፉል ቤት ባዘጋጀልን እጣ ሁላችንም እየገባን እየቆረጥን ቻንሳችንን ብንሞክር እድላችንን ብናየው ምን ይመስላችኋል? እና 2000 ብር ነው እየገባን እስኪ እንቁረጥ። ግን ያው እኔ ጓደኛዬ ግን አንቺ ነሽ ትኬቱን መቆርጭልኝ። ግን እጣው ከደረሰኝ ደግሞ ቤቱ የኔ ነው እንዳትይ ብቻ አደራ አደራ ብዬሻለሁ፣ ነግሬሻለሁ። ለማንኛውም ከደረሰኝ አንዱን ክላስ ያው ፍቅር ነው ዋናው አይደለ? ፍቅር ሲበልጣል ይባላል። እና 2 ክላስ ከደረሰኝ እኔ አንዱን ክላስ ላንቺ ነው የምሰጥሽ። ምንም አያሳስብሽ። ዋናው ፍቅር ሰላም ነው። ግን አደራ እንዳታስፈራሪኝ እሺ? ሰላም ሰላም ቤተሰቦቼ፣ እየተወደዳችሁና የተከበራችሁ እንዴት ናችሁ? መወዳችሁ ማከብራችሁ ሰላም ናችሁ? ሁሉ መልካም፣ ሁሉ አማን አለው። እኔ በጣም ደህና ነኝ እና ማለት ነው። ዛሬ እንግዲህ ሀቢባ ቤት እንደሰማችሁት ነው። አንድ በጣም የሚዋደዱ 2 ጓደኛሞች፣ አንደኛዋ ወይንሸት የምትባለዋ ብር ልካላት የእናትየውን ስም ሰታት ሚሚ ተቀብላ ሄዳ ሰክሰስ እና ቤቱ ተሸጦ ብሩን እንካፈል ትላታለች። እና በጣም ነው የሚገርመው ጓደኝነት በዚህ ልክ ነው። ኧረ ወይኔ በጣም ነው የሚገርመው የምር። ሲጀመር እንዴት ማለት በቃ ያንቺ እኮ ለአንቺ የተጻፈ የትም አይቀርም ማለት እንዴ መሞከር ነው። እኔ በጓደኛዬ ደስታ መደሰት ሲገባኝ እኔ ከፋለሁ። ለምን ተብሎ መከፋት የለብኝም የምር። ወይኔ ጓዴ እንኳን ደስ ያለሽ። እና በዚህ አጋጣሚ ደግሞ እድለኛ ራሱ በመሆኔ በጣም ኩራት ተሰምቶኛል ማለት ሲገባት ልጅቷን ማስፈራራቷ ተአምር ነው። ወይኔ ዘንድሮ የገንዘብ የማይሰራው ስራ የለም መቼስ። ትንሽ ቆይታችን እንጃ የወለዳችሁንም የፈጠራችሁንም አምላክ ራሱ መካዳችሁ አይቀርም። እግዚአብሔርን ለብር ሰው ብሎ ወይኔ እናት የት ሊሄደው? ኧረ ወይኔ ወይኔ እግዚአብሔርን በዚህ ልክ እግዚአብሔር ይመስገን። እኔ ጓደኛ የለኝም ከፈጣሪ ውጭ እና ማለት ነው። ጓደኛ ያላችሁ 2-3 ጓደኛ ያላችሁ ግን አስቡበት። ይገርማል። ብቻ ከባድ ነው። በዚህ ናክል መጨካከናችን አያሳዝንም? ኧረ ተው ተው። ሁላችንም እኮ ማለት ያው የት እንደምንሄድ እናውቀዋለን። አፈርነህና ወደ አፈር ትመለሳለህ አይደል የተባልነው። እስካለን በምድር ላይ ክፉ ነገር ባንሰራ ጥሩ ነገር ብናደርግ ምን ይመስላችኋል? እኔ በጓደኛዬ ደስታ ካልተደሰትኩ፣ በጓደኛዬ ሀዘን ካላዘንኩ፣ ጓደኛዬ በማግኘቷ እኔ ካልተደሰትኩ የእውነት እንኳን ተሳካልሽ። አብሶ ስደት ላይ ሆነን እንጨካከናለን። ስደት ላይ ሆነን ማንተዛዘን እህቶች አለን። የእውነት እግዚአብሔር እንኳን አሳካልሽ ብላ መደሰት ሲገባት ብቻ በጣም ነው የሚከብደው። በጣም ነው የሚያሳዝነው የምር እውነት ለመናገር ማለት ነው። እግዚአብሔር አምላክ ልቦና ይስጠን ሁላችንም። ይህንን ብቻ ነው እኔ ማለት የምፈልገው፣ ሌላ ምንም ሳይሆን በቃ እንዲሁም እግዚአብሔር የእውነት ለሷ የሰጣትን ለኔም ደግሞ እስኪ እግዚአብሔር እስኪሰጠኝ እጠብቃለሁ ብለን የሆነ ውስጣችን በራሱ እኮ ደስታ ካለ አንድ ጊዜ ቻንስ አንዴ ሞከርን አይደለ? ቀጣይ ከዛ 2-3 ጊዜ ብንሞክር እግዚአብሔር ውስጣችንን አይቶ ሊደርሰን ይችላል አይደል እንዴ? ግን እሷ እኔ እጄ ለምሳሌ ይዘሽልኝ የመጣሽ እኔ እኮ ደስ የሚልሽ ይችላል። ስለዚህ እንኪ ቆይ ከላው ላይ ይዘሽ ሂጂ ብላ መስጠት የሚገባት እሷ ነች አይደል? ግን እኔ ደግሞ አልፌ ተርፌ አንቺ ካላደረግሽልኝ እንደዚህ አደርግሻለሁ፣ እኔ ሂጂ ኮርቼ እኔ ለኔ ይገባኛል። ኧረ አይባልም። በጣም ነውር ነው የምር በጣም ነውር ነው። ይከብዳል እንደዚህ አይነት ነገር ማድረግ
እግዚአብሔር ለሁላችንም የሆነ የተመኘውን ያድለን ማለት በቃ ሰው ልጅ እና ሰውን ማመን በዚህ ናክል ነው። ሁላችን ሰውን እንዳታምኑ እግዚአብሔርን፣ ወንድማችሁን ቤተሰቦቻችሁን ቢሆኑ የሆነ በቃ በአሁኑ ሰዓት ላይ የሆነ በቃ እህትሽንም ወንድምሽንም ለማመን የሚከብድበት ዘመን ያለ ነው አይደለም። እንዲህ በስደት መተዋወቅ እኮ ከመዋለድ ይበልጣል አይደል? ከሰው ልጅ ጋር መግባባት፣ ጓደኝነት የሆነ ከእህትሽ በላይ ነው። ምስጢርሽን ሁሉን ነገርሽን ትናገሪ። ግን ደግሞ የሆነ ነገር ሲያዩ ደግሞ የሚቀየርባችሁ ጓደኛ ይደብራል በጣም። ባይኖረኝ ጓደኛ ብለሽ ብቻሽን ከእግዚአብሔር ጋር ያው እግዚአብሔር ነው የሚያኖረን የሚሰጠንም ሁሉን ነገር ለደቂቃ ብቻ እግዚአብሔር እንዳይለየን አምላክን መለመንና ትልቅ እና ዛሬ ላይ ያው ሀቢባ ቤት መተሽ እንደዚህ መከራከር ምናምን ራሱ አያስፈልግም ነበረ። ግን ያው ሀቢባ ራሱ ተጨናንቃለች እውነት ለመናገር እዛ ስንት በጣም ብዙ ሰው ማለት ነው ነበረ ገስት ላይ እና እስኪ ወይን እሸት የምትሉ እስኪ ለማን ነው ቤቱ ይገባል የምትሉ ያለች ራሱ እየጠየቀች ነው። እና እንደኔ ያው እንግዲህ በእናቷ ስም የቆረጠች ሴት ናት ቤቱ ይገባታል ብዬ የማስበው። ላንቺም ደግሞ እግዚአብሔር ቤት ይስጥሽ። ያው ቤት እግዚአብሔር ነው ባይዘወይ ሁላችንም እዚህ ምድር ላይ የምንኖር ብቻ ዓለም ለኛ ኮንትራት ናት። ገባችሁ ብታውቁት ማለት ነው። ስንሄድ ምንም ይዘን የምንሄደው ነገር የለም ካለዛች ካለ አንድ ነጠላ ጨርቅ ስለዚህ በቃ ቻንሷ ደረሳት ትውሰድ። እግዚአብሔር ይባርክላት ኑራ ትደሰትበት። በቃ እኛም ደግሞ ለኛ የተጻፈልን መቼም ቢሆን አለ በቃ ተቀምጧል። በሰው እንትን እንደይናክል እንደዚህ መሆን የለብንም። ከባድ ነው። ታው እንራጋጋ እስኪ እና አካሄዳችን ራሱ ብናቅ ጥሩ ነው። ሰው ራሱ ምን ይላታል እቺ ልጅ የምር አይደብርም? እና እግዚአብሔር ሲመርጠን ነው ሁሉን ነገር ልንታደል የምንችለው። እቺ ልጅ ስራ አታ እውነት በቃ ያለ ስራ ብዙ ስቃይ ብዙ መከራ አሳልፋለች። ዛሬ ላይ ስራ አግኝታ ይሄንን እድል ፈጣሪ ሲሰጣት ደግሞ ሌላ ምቀኛ ሲያዝባት ይከብዳል። እና ወዳችሁ ማከብራችሁ ሁላችሁም በያላችሁበት ሰላም ጤና ፍቅርና አንድነትን ያብዛልን። ባይ ባይ። ወዳችኋለሁ።